መልካም ጓደኛ የሚሰጠው ከአላህ ነው። አላህ ሱብሓነሁ ወተዓላ መልካም አድርጎ የሰጠህን ጓደኛ በደንብ አድርገህ ያዘው። መልካም ጓደኝነቱ ለዱንያ ብቻ ሳይሆን ነገ ለአኸራም ጭምር ይጠቅምሃል። መልካምነቱን ውስጥህ እያወቀ ጥሩነቱን ልብህ እያሰበው አትግፋው። ምክንያቱም ኒዕማ ነው መልካም ጓደኛ፣ እሱም ከአላህ የሚሰጥ ኒዕማ ነው። አብዛኞቻችን ይህን አናስተነትንም። ምክንያቱም አጠገባችን ስላለ ችግራችን ስለሚካፈለን፣ ሚስጥራችንን ስናወጋው ያንን ሚስጥር የነገርነው እንደሆነ እኛን የሚጎዳን ከሆነ እንዳይጎዳን ዱዓ ስለሚያደርግልን፣ እንዲሁም ደግሞ ለኛ የሚጠቅም ነገር ከሆነ ዱዓ ስለሚያደርግበት፣ ከመጥፎ እንድንጠበቅ ዱዓ ስለሚያደርግልን ጓደኞቻችን ልንጠብቃቸው ይገባል። እንኳን ምርጥ ጓደኛ መልካም በአላህ መንገድ ያገኘነው ጓደኛ ይቅርና አንድ እንኳን ሰው በማንቆርቆሪያ ውሃ ቀጥቶ ለኡዱ የሰጠ ሰው እንኳን የውመል ቂያማ ትጠቅመዋለህ። ለአንተ ጀነት ተመስክሮልህ ጀነት እየገባህ እየሄድክ በማንቆርቆሪያ በእብሪቅ ውሃ የሰጠህ ሰውዬ እሳት ተመስክሮበት ይጠራሃል። አንተ ገሌ ሆይ ዱንያ ላይ ያለህ እኮ አስር ሶላት ዙሁር ማንኛቸውም ከአምስት አውቃት ሰላት አንደኛውን ልሰግድ ስትል እኮ እኔ በእብሪቅ ወይም በማንቆርቆሪያ ውሃ ሰጥቼህ ነበረ፣ ዝም ብለህ ነው እንዲህ የምትገባው? አስታውስ እንጂ ይላል። አንድ ቀን ውሃ የሰጠ ሰው የዛኔ የጀነት ሰዎችን ልብ አላህ ለስላሳ አድርጎታል። እጅግ በጣም አዛኝ አድርጓቸዋል የጀነት ሰዎች። እሱ ካልገባ እኔም አልገባም ብለህ ትቆማለህ። አንድ ቀን ለውዱ ውሃ የሰጠህ ሰው ጥሪ ላረገልህ ማለት ነው። አላህ ደግሞ አሸናፊና ቻይ የሆነው አዛኙ ጌታ ከሁለታችሁም የበለጠ አዛኝ ነኝ ብሎ አንድ ቀን የውዱ ውሃ የሰጠህን ሰውዬ ልቡ ላይ ኩፍር እስከሌለ ድረስ አስከትለው ጀነት ትገባለህ። በዚህ ልክ ነው አላህ ሱብሓነሁ ወተዓላ የመዋደድን እርስ በርስ የመቀራረብን ድርጊቶች አክብሯቸዋል። እና መልካም ጓደኛችንን ልንጠብቅ ይገባል፣ ልንወድ ይገባል፣ ልናፈቅር ይገባል። አላህ ለሁላችንም ያግራለን።